በዛሬው ቪዲዮአችን የመጽሐፍ ቅዱስ ዕውቀታችንን ሊጨምሩ የሚችሉ ጥያቄዎችን ይዘን መጥተናል። ሰላም ውድ ተመልካቾቻችን እንደምን አላችሁ? በሚኖረን ቆይታ ደስተኛ እንደምትሆኑ እንገምታለን። ፕሮግራማችን ለብዙዎች ይዳረስ ዘንድ ኮሜንት፣ ላይክ፣ ሼር በማድረግ እንድትተባበሩን እንጠይቃለን። ወደ ጥያቄያችን። ጥያቄ 1 ዘኬዎስ ኢየሱስ ክርስቶስን ለማየት የወጣበት የዛፍ አይነት ምን ተብሎ ይጠራል? ሀ የባህር ዛፍ፣ ለ የሾላ ዛፍ፣ አመርሃ የወይራ ዛፍ፣ መ የዘንባባ ዛፍ። ጥያቄውን ለመመለስ 10 ሰከንድ አላችሁ። ትክክለኛው መልስ ለየሾላ ዛፍ የሚለው ነው። በሉቃስ ወንጌል ምዕራፍ 19 ቁጥር 1 እስከ 4 የዘኬዎስን ታሪክ እናገኛለን። በሕዝብ ብዛትና በአጭር ቁመቱ ምክንያት ኢየሱስ ክርስቶስን ማየት ስላልቻለ ወደ ሾላ ዛፍ መውጣቱ ተጽፏል። ጥያቄ 2 የአብርሃም ልጅ ማን ይባላል? አ ጴጥሮስ፣ ለ ዮሴፍ፣ አመርሃ ያዕቆብ፣ መ ይስሐቅ። 10 ሰከንድ አላችሁ። ትክክለኛው መልስ መ ይስሐቅ የሚለው ነው። በኦሪት ዘፍጥረት ምዕራፍ 21 ከቁጥር 1 እስከ 3 ያለው ታሪክ ላይ እንደምናገኘው ሳራን በእርጅና ዘመኗ እግዚአብሔር እንደጎበኛትና እንደጸነሰች ለአብርሃምም ወንድ ልጅ እንደወለደችለትና ስሙንም ይስሐቅ እንዳለው እናገኛለን። ጥያቄ ቁጥር 3 ይስሐቅ ስንት ልጆች ነበሩት? ሀ 2፣ ለ 6፣ አመርሃ 12፣ መ 4። 10 ሰከንድ አላችሁ። ትክክለኛው መልስ ሀ 2 የሚለው ነው። በኦሪት ዘፍጥረት ምዕራፍ 25 ቁጥር 21 እስከ 26 ላይ ያለው ቃል እንደሚነግረን የይስሐቅ ሚስት ርብቃ መካን እንደነበረችና ይስሐቅም ስለሷ ወደ እግዚአብሔር ጸልዮ መንታ ልጆችን እንዳገኘ ስማቸውንም ኤሳውና ያዕቆብ ብሎ እንደጠራቸው እናገኛለን። ጥያቄ ቁጥር 4 የሙሴ ወንድም ማን ይባላል? ሀ ቢንያም፣ ለ አሮን፣ አመርሃ ሳኦል፣ መ ኤሊ። 10 ሰከንድ አላችሁ። ትክክለኛው መልስ ለ አሮን የሚለው ነው። በኦሪት ዘጸአት ምዕራፍ 4 ቁጥር 14 ላይ ሙሴ እስራኤልን ከፈርዖን ነፃ ለማውጣት እግዚአብሔር በላከው ጊዜ ወንድሙ አሮን በንግግር እንዲያግዘው መመረጡን የሚገልጽ ቃል እናገኛለን። ጥያቄ ቁጥር 5 በአንደኛ ሳሙኤል እንደተገለጸው ዳዊት ስንት ወንድሞች ነበሩት? ሀ 3፣ ለ 5፣ አመርሃ 7፣ መ 9። 10 ሰከንድ አላችሁ። ትክክለኛው መልስ አመርሃ 7 የሚለው ነው። በአንደኛ ሳሙኤል ምዕራፍ 17 ቁጥር 12 እስከ 14 ላይ የዳዊት አባት እሴይ 8 ልጆች እንደነበሩት የሚገልጽ ቃል እናገኛለን። ጥያቄ ቁጥር 6 በለዓምን ያናገረው እንስሳ ምንድነው? ሀ አንበሳ፣ ለ በግ፣ አመርሃ አህያ፣ መ ፍየል። 10 ሰከንድ አላችሁ። ትክክለኛው መልስ አመርሃ አህያ የሚለው ነው። በኦሪት ዘኍልቍ ምዕራፍ 22 ቁጥር 28 ላይ የበለዓም አህያ የእግዚአብሔርን መልአክ ባየችው ጊዜ ወደ መሬት መተኛቷንና በለዓምም ተናዶ አህያዋን 3 ጊዜ እንደመታት እግዚአብሔርም የአህያዋን አንደበት እንደከፈተና እንድትናገር እንዳደረገ እናገኛለን። ጥያቄ ቁጥር 7 ከኤደን ገነት የሚወጣው ወንዝ ወደ ተለያዩ ወንዞች ተከፋፍሎ ይፈሳል። ለመሆኑ ይህ ወንዝ ለስንት ነው የተከፈለው? ሀ 2፣ ለ 4፣ አመርሃ 6፣ መ 7። 10 ሰከንድ አላችሁ። ትክክለኛው መልስ ለ 4 የሚለው ነው። በዘፍጥረት ምዕራፍ 2 ከቁጥር 10 ገነትን ያጠጣ ዘንድ ከኤደን የሚወጣ ወንዝ ለ4 እንደሚከፈልና ስማቸውም ፊሶን፣ ጊዮን፣ ጤግሮስና ኤፍራጥስ እንደሚባል እናገኛለን። ጥያቄ ቁጥር 8 በአሮንና በሙሴ መካከል የስንት ዓመት የዕድሜ ልዩነት አለ?
ሀ የ4 ለ የ9 ሐመርሃ የ6 መ የ3 10 ሰከንድ አላችሁ። ትክክለኛው መልስ መ 3 የሚለው ነው። በኦሪት ዘጸአት ምዕራፍ 7 ቁጥር 7 ላይ እንደምናገኘው ሙሴ ፈርዖንን ለማናገር በሄደ ጊዜ እድሜው 80 እንደነበርና አሮን ደግሞ እድሜው 83 እንደነበር ተጽፎ እናገኛለን። ጥያቄ ቁጥር 9 24ኛው የአዲስ ኪዳን መጽሐፈ ወንጌል ምን በመባል ይታወቃል? ሀ አንደኛ የዮሐንስ መልእክት፣ ለ ሁለተኛ የዮሐንስ መልእክት፣ ሐመሩሃ የይሁዳ መልእክት፣ መ የያዕቆብ መልእክት። 10 ሰከንድ አላችሁ። ትክክለኛው መልስ ለ ሁለተኛ የዮሐንስ መልእክት የሚለው ነው። ሁለተኛ የዮሐንስ መልእክት የሐዲስ ኪዳን 24ኛ መጽሐፈ ወንጌል ሲሆን አንድ ምዕራፍ ብቻ ያለው ነው። ጥያቄ ቁጥር 10 በውሃ ላይ የተጓዘው የኢየሱስ ክርስቶስ ሐዋርያ ማን ይባላል? ሀ ዮሐንስ፣ ለ ይሁዳ፣ ሐመሩሃ ጴጥሮስ፣ መ ማቴዎስ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ጴጥሮስ የሚለው ነው። በማቴዎስ ወንጌል ምዕራፍ 14 ቁጥር 28 ላይ ጴጥሮስ ጌታ ኢየሱስን በውሃ ላይ ሲመጣ ሲያየው ወደሱ ለመሄድ እንደጠየቀውና በውሃ ላይ መጓዝ ጀምሮ ከመሃል ሲደርስ በመጠራጠሩ ምክንያት ሊሰጥም ሲል ኢየሱስ እንዳዳነው እናገኛለን። ጥያቄ ቁጥር 11 እኔ የወንድሜ ጠባቂው ነኝን ብሎ የጠየቀው ማን ነው? ሀ አቤል፣ ለ ያዕቆብ፣ ሐመሩሃ ኖ፣ መ ቃኤል። 10 ሰከንድ አላችሁ። ትክክለኛው መልስ መ ቃኤል የሚለው ነው። በዘፍጥረት ምዕራፍ 4 ቁጥር 9 ላይ ቃኤል አቤልን ከገደለው በኋላ እግዚአብሔር ወንድምህ አቤል ወዴት አለ ብሎ በጠየቀው ጊዜ ቃኤል ለእግዚአብሔር የመለሰው መልስ ነው። ጥያቄ ቁጥር 12 ንጉስ ዳዊት የምንዝርነት ስራን የፈጸመው ከማን ጋር ነበር? ሀ ሃና፣ ለ ደሊላ፣ ሐመሩሃ ርብቃ፣ መ ቤርሳቤህ። 10 ሰከንድ አላችሁ። ትክክለኛው መልስ መ ቤርሳቤህ የሚለው ነው። በሁለተኛ ሳሙኤል ምዕራፍ 11 ቁጥር 2 ላይ ዳዊት ወታደሩ የነበረው ኦርዮ ወደ ጦር ሜዳ በሄደበት ጊዜ ከሚስቱ ቤርሳቤ ጋር እንደተኛና እንደጸነሰች እሱም ይህንን ኃጢአት ለመሸፈን ኦርዮንን እንዳስገደለው እግዚአብሔርም ዳዊት ላደረገው ነገር ቅጣት እንዲሆን የተወለደውን ልጅ እንዲሞት እንዳደረገ እናገኛለን። ጥያቄ ቁጥር 13 ኢየሱስ ክርስቶስ ለምን ያህል ጊዜ ጾመ? ሀ 10፣ ለ 33፣ ሐመሩሃ 55፣ መ 40። 10 ሰከንድ አላችሁ። ትክክለኛው መልስ መ 40 የሚለው ነው። በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 2 ኢየሱስ ክርስቶስ ለ40 ቀንና ለ40 ሌሊት መጾሙንና በሰይጣን መፈተኑን የሚገልጽ ቃል እናገኛለን። ጥያቄ ቁጥር 14 በያዕቆብ መልእክት እንደምናገኘው የሰው ልጅ ሊገራው የማይችለው ነገር ምንድነው? ሀ አንበሳን፣ ለ አህያን፣ ሐመሩሃ ምላሱን፣ መ አይኑን። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ምላሱን ነው። በያዕቆብ መልእክት ምዕራፍ 3 ቁጥር 8 ላይ እንደምናገኘው የሰው ልጅ ምላሱን መቆጣጠር ወይም መግራት እንደማይችልና እንደዛ ግን መሆን እንደሌለበት የሚያስተምር ቃል እናገኛለን።
ጥያቄ ቁጥር 15 ሰይጣን ኢየሱስ ክርስቶስን በፈተነው ጊዜ ምንን ነበር ወደ ዳቦነት እንዲቀይረው የጠየቀው? ሀ ዛፍን፣ ለ አሸዋን፣ ሐመርሃ ድንጋይን፣ መ በግን። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርሃ ድንጋይን የሚለው ነው። በማቴዎስ ወንጌል ምዕራፍ 4 ቁጥር 3 ላይ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ወደ ዳቦ ለውጠው ብሎ ሰይጣን ኢየሱስን እንደፈተነው እናገኛለን። በተጨማሪም በሉቃስ ወንጌል ምዕራፍ 4 ከቁጥር 3 ላይ ተመሳሳይ ቃል ተጽፎ እናገኛለን። ጥያቄ ቁጥር 16 ማቱሳላህ በሞተ ጊዜ እድሜው ስንት ነበር? ሀ 769፣ ለ 657፣ ሐመርሃ 866፣ መ 969። 10 ሰከንድ አላችሁ። ትክክለኛው መልስ መ 969 የሚለው ነው። በዘፍጥረት ምዕራፍ 5 ቁጥር 27 ላይ እንደምናገኘው ማቱሳላህ በ969 ዓመት እንደሞተና በምድር ላይ ረጅም ዕድሜ የኖረው ሰው መሆኑን እናገኛለን። ጥያቄ ቁጥር 17 የጥፋት ውሃ በተከሰተበት ጊዜ ኖህ ስንት ዓመቱ ነበር? ሀ 600፣ ለ 900፣ ሐመርሃ 500፣ መ 700። 10 ሰከንድ አላችሁ። ትክክለኛው መልስ ሀ 600 የሚለው ነው። በዘፍጥረት ምዕራፍ 7 ቁጥር 11 ላይ የጥፋት ውሃ ወደ ምድር መምጣት ሲጀምር ኖህ 600 ዓመቱ እንደነበር የሚገልጽ ቃል እናገኛለን። ጥያቄ ቁጥር 18 ኢየሱስ ክርስቶስ ከሞት ያስነሳው ሰው ማን ይባላል? ሀ አቤል፣ ለ ሳሙኤል፣ ሐመርሃ አልዓዛር፣ መ ኤሊ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርሃ አልዓዛር የሚለው ነው። በዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ላይ ኢየሱስ ክርስቶስ አልዓዛርን ከሞት ለማስነሳት እንደሄደ ተጽፎ እናገኛለን። ጥያቄ ቁጥር 19 እግዚአብሔር ኖህን መርከቡን በሚሰራበት ጊዜ ከምን አይነት እንጨት እንዲሰራ አዘዘው? ሀ ከዘንባባ፣ ለ ከወይራ እንጨት፣ ሐመርሃ ከጎፈር እንጨት፣ መ ከግራር እንጨት። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርሃ ከጎፈር እንጨት የሚለው ነው። በኦሪት ዘፍጥረት ምዕራፍ 6 ቁጥር 14 ላይ ኖህ መርከቡን ከጎፈር እንጨት እንዲሰራ መታዘዙን የሚገልጽ ቃል እናገኛለን። ኢየሱስ ክርስቶስ ከሞት ከተነሳ በኋላ ለሐዋርያት በባህር ዳርቻ በታያቸው ጊዜ ወደ ባህር ዘሎ ገብቶ እየዋኘ ወደሱ የሄደው ማን ነው? ሀ ዮሐንስ፣ ለ ማቴዎስ፣ ሐመርሃ ጴጥሮስ፣ መ ቶማስ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርሃ ጴጥሮስ የሚለው ነው። በዮሐንስ ወንጌል ምዕራፍ 21 ቁጥር 7 ጴጥሮስ ከሐዋርያቱ ጋር አሳ ለማስገር በታንኳ ወደ ባህር እንደሄዱና ሲነጋ ኢየሱስን በባህሩ ዳርቻ ቆሞ ባዩት ጊዜ እሱ ጋር ለመድረስ ከነበረው ጉጉትና ደስታ የተነሳ ጴጥሮስ ወደ ባህሩ ዘሎ ገብቶ ወደ ጌታ እንደሄደ ተጽፎ እናገኛለን። የደጉ ሳምራዊ ታሪክ በኢየሱስ ክርስቶስ ከተነገሩ ምሳሌዎች ወይም ታሪኮች አንዱ ነው። ታሪኩም አንድ አይሁዳዊ ተደብድቦና ተዘርፎ በመንገድ ተጥሎ እንደነበር የሚናገር ነው። በዚህ ጊዜ ይህንን ሰው ሳይረዱት አይተው ያለፉት ሰዎች እነማን ነበሩ? ሀ የሀገሩ ሰዎች፣ ለ ሰዎቹ አልታወቁም ወይም አልተገለጹም፣ ሐመርሃ ካህንና ሌዋዊ፣ መ ወታደር። 10 ሰከንድ አላችሁ።
ትክክለኛው መልስ ሐመሩሃ ካህንና ሌዋዊው የሚለው ነው። በሉቃስ ወንጌል ምዕራፍ 10 ቁጥር 25 ጀምሮ እንደተጻፈው በዚህ በወደቀ ሰው አጠገብ ያለፉት በመጀመሪያ ካህኑ፣ በመቀጠል ሌዋዊው፣ በመጨረሻ ደግሞ የረዳው ደጉ ሳምራዊ ናቸው። ስንት ጥያቄ ትክክል አገኛችሁ? መልስና አስተያየታችሁን በኮሜንት አስቀምጡልን። በተጨማሪ ጥያቄ እንመጣለን። ሰላም ያገናኘን።